ሰላም ሰላም ውድና የተከበራችሁ ውድ ቤተሰቦች ሀይሚዬ ዛሬ እንግዲህ ሀይሚዬና ቡራ ዛሬ እንግዲህ መኪና መንዳት እያሰለማመዳት ይገኛል ማለት ነው። እንግዲህ እነኚህ ደስ የሚሉ ጥንዶች ማለት ነው ዛሬ እንግዲህ መኪና መንዳት ሀይሚዬ እንድችል በደንብ አድርጎ እንግዲህ ብሩኬ እያለማመዳት ይገኛል ዛሬ ማለት ነው። እንግዲህ ሀይሚዬም ትንሽ ያው አልቻለችም። እንግዲህ ምን መሰላችሁ ብሩኬ እንግዲህ ሰፋ ያለ ቦታ ይዤ ሄጄ አለማመድሻለሁኝ በደንብ አልቻልሽም ልገለብጠኝ ነበር እያለ ነው ማለት ነው። እውነት ፍቅራችሁን ብዝት ትርፍ ያደርጋችሁ ማለት ነው። በጣም ደስ የምትሉ ናችሁ ለመናገር ማለት ነው። ይገባችኋል ሁሉም ነገር እንደሚገባችሁ ደግሞ ሁላችንም እናምናለን። ምክንያቱም ሁሉም የምትወዷቸው የምታከብሯቸው ሁለት ትልቅ ክብር ያላቸው ለተመልካቾቻቸው እንዲሁም ለኦዲየንሳቸው በጣም ትልቅ ክብር ያላቸው ልጆች ናቸውና ክብር ይሰጣቸዋል። ክብር ለነሱ ማለት ነው። ፍቅራችሁን ያዝልቅላችሁ እስከ መጨረሻው ድረስ ማለት ነው። ፍቅር ትዘልቅ ነው ማለት ዝም ብሎ እንዲሁ ማለት የሚዲያ እንትን ብቻ ትሆን ጥሩ አይደለም ማለት ነው። ምክንያቱም ፍቅር እስከ መቃብር የሚባል አባባል አለ ማለት ነው። እና ስለዚህ ፍቅር እስከ መጨረሻው ይሄን ነው። በሶሻል ሚዲያ ብቻ አሁን በአሁኑ ሰዓት ደግሞ ሶሻል ሚዲያ ላይ በጣም እንትን እያለ ነው ያለው እንጂ ምክንያቱም ሚዲያ ላይ ብቻ በጣም ብዙ ነገር እያደረገ ነው ያለው ማለት ነው። እና ይሄ ደግሞ ምን መሰላችሁ አብዛኞቹ በሚዲያ በጣም ይተዋወቃሉ። በጣም ብዙ ነገር ይሆናል። በጣም ብዙ ነገሮች አሉ። ከዛ በኋላ ግን እንዲሁ በቃ አለ የለ ከሚዲያ በስተጀርባ ብዙ ነገር የሚገጥማቸው ብዙ ነገር የሚሆኑ ከዛ ያን ነገር ደግሞ እንትን በማለት የሚተዉ አሉ ማለት ነው። እና ብዙ አሁን ላይ በተለይ ትዳር እየተፋቱ ምናምን በጣም ብዙ ልጆች አሉ። ብዙ እናቶች ብዙ አባቶች እየተለያዩ ያሉበት ሁኔታ ነው። በተለይ በሚዲያ ላይ የምንወዳቸው የምናውቃቸው በጣም ትልልቅ ዩቲዩበሮችም ሆኑ ቲክቶከሮችም ሆኑ በቃ ብዙዎች እንደዚህ በአሁኑ ሰዓት እንደዚህ ምክንያቱም ሚዲያ ላይ ሲመጡ በጣም ደስ የሚሉ በጣም በቃ ውብ የሆኑ ከምንጠብቃቸው በላይ የሆኑ ናቸውና ስለዚህ ደግሞ ሚዲያ ላይ አይተናቸው እንደዚህ ከውስጥ ደግሞ ምንም ነገር በቃ የማይመቻቸው ብዙ ነገር የሚደርስባቸው ብዙ ፈተናዎችን መቋቋም አቅቷቸው እየተለያዩ ያሉ ሰዎች አሉ ማለት ነው። በነገራችን ላይ አንዳንድ ጊዜ ሚዲያ ላይ በፍቅር ሆናችሁ ወጣችሁ ሚዲያ ላይ ብዙ ነገሮቻችሁን እንትን የምትሉ እንትን ማለት ከስንት አንድ ነው ማሻአላ እንኳን የሚል ማለት ነው። እና እነኛ ነገሮች አሉ ብዙ ነገሮች ውስጣችሁ አቤት እነኚህ የሚባልበት ነገር አለ። እና ስለዚህ ብዙ ነው እንደዚህ እንትን ማለት ብዙ ነገሮች ሊመጡ ይችላሉ። እንዲሁም ደግሞ የተለያዩ የሚጣፉ ነገሮች አሉ። ምክንያቱም በእጃችን ብዙ ነገሮች የምንሰራቸው ስራዎች አሉ አይደል? ያን ነገር ደግሞ የእነሱን ሰላም የእነሱን ፍቅር የማይወዱ ማለት ነው እንደዛ የሚያደርጉት። እና ቤተሰቦች ምን ልላችሁ አስቤ መሰላችሁ ፍቅር እስከ መጨረሻው ድረስ እንደ እናቶቻችን እንደ አባቶቻችን ትሄድ ነው ደስ የሚለው። ምክንያቱም ፍቅር እስከ መጨረሻው ድረስ ደርጅቶ ወልደው ከብደው እንዲሁም ደግሞ ብዙ ነገሮችን በጣም ብዙ ነገሮች አሉ አይደል? እነኛን ነገሮች አድርገው እዛ ተግባር ደርሰው ሁሉም ማንኛውም ቢሆን ማለት ነው ማንኛውም ሰው ቢሆን በቃ እንደዛ ነው መታየት ያለበት ማለት ነው። እና አብዛኞቻችን እኛ ኢትዮጵያዊ አብዛኛው ነገራችን ምን መሰላችሁ አንደኛ አለ የሆነ እከሌ በለጠኝ እኮ የሚባለው ነገር አለ። እከሌ እኮ እንደዚህ እኮ ነው የሚሉን ይሄ ነገር እውነት እኛ በጣም ብዙዎች በተለይ ኢትዮጵያዎች ይሄ ነገር በጣም ብዙ ነገር ብዙ ሰው ላይ አለና እንደዚህ አይነት ነገሮችን ለምን እንደዚህ አይነት ነገሮችን ለምን አንተውም? አንደኛ ነገር እንዲሁም ደግሞ ደስ የሚልም ባህል አለን። አብሮ መብላት፣ አብሮ መጠጣት፣ አብሮ መጫወት ያለውን አካፍሎ መኖር ለሌለው አድርጎ የሚኖር ማለት ነው። እና ስለዚህ እነኚህ ነገሮች አሉ እና እነኚህ ነገሮች ስላሉ ብዙዎቻችን ደግሞ ያልሆኑ መንገዶች ያልሆኑ ነገሮች እንገባለን እና እነኚህን ነገሮች ግን በደንብ ብናስብባቸው በደንብ በቃ የሌለ ነገር ባናወራ ያሉትን ነገሮች ጥሩ መልካም ነገሮችን ብንዳስስ ምን ችግር አለው? ምንም ችግር የለውም አይደል? ስለዚህ ለሰው መጥፎ ነገር የምታስቡ ለሰው ያልሆነ ነገር የምታስቡ
በቃ የማይባል ነገር የምታወሩ እውነት በጣም ያስጠላል። እንደዚህ አይነት ነገር ማለት ነው። በጣም ከምላችሁ በላይ ያስጠላል። እና እንደዚህ አይነት ነገሮችን ባትጠቀሙ፣ አብዛኞቻችሁ የምትጠቀሟላችሁ እንደዚህ አይነቶችን ነገሮች ማለት ነው። እና ስለዚህ እኛ የሚያምርብን አብረን ትንበራ፣ አብረን ትንጠጣ። ያ ሰው አንድ ሰው ደስ ካለው ያ ሰው ሲደሰት ማየት እንደዛ የሚያስደስት ነገር የለም። እና እነኚህ ልጆች ደግሞ በጣም የሚዋደዱ እንደዚህ ፍቅር የሆኑ ናቸው ማለት ነው። በጣም ደስ የሚሉ ናቸው። እውነት ለመናገር እኔ በጣም ደስ እያሉኝ ነው የማያቸው እውነት እና ስለዚህ ብዙዎቻችሁ አብዛኞቻችሁ ትወዷቸዋላችሁ፣ አብዛኞቻችሁ ደግሞ የተወሰናችሁ ደግሞ እማትወዷቸውም አላችሁ። ሰው ማለት መውደድ መብቱ ነው፣ አለመውደድ መብቱ ነው። ግን ምንም አላረጓችሁ ማለት ምን አረጓችሁ? አንድ ሰው ምንም እኮ ምክንያቱም አንቺ የምንኖርበትን ኑሮ ያ ሰው አይኖርበትም፣ አንተ የምንኖርበትን ኑሮ ያ ሰው አይኖርበትም ማለት ሁሉም የራሱን ህይወት ነው የሚኖር። አላህ የጣፈለትን ነው የሚበላው፣ አላህ የጣፈለትን ነው የሚጠጣው፣ አላህ የጣፈለትን ነው የኑሮ አጋሩ የሚያደርጋት ወይም የሚያደርገው። እና ስለዚህ ሁላችንም የራሳችን የሆነ የተቀመጠልን ነገር አለ አይደል እንዴ? ስለዚህ ያን ነገር አልহামዱሊላህ ብላችሁ ሁላችሁም መቀበል ነው ያለባችሁ እንጂ በሰው እንትን ማለት በጣም ከባድ ነው እውነት ለመናገር ማለት ነው። እና በነገራችን ላይ እንደ ምክር ይሆናል ብዬ ነው። ደግሞ ሰብስክራይብ አድርጉ፣ ቪዲዮውን እስከ መጨረሻው ድረስ ተከታተሉት። እስከ መጨረሻው ድረስ አይታችሁ ደግሞ ላይክ እና ሼር ሰብስክራይብ ማድረግም እንዳትረሱ ወዳጆቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ሁላችሁንም። በስደት ላይ ያላችሁ እህቶቼ ደግሞ አላህ አገራችሁ በሰላም ያስገባችሁ፣ ያስገባን፣ ሁሉን ነገር ያሰብነውን ነገር ሁላ ያሳካልን፣ የምናስባቸውን ነገሮች ሁላ ያደርግልን። እንግዲህ ሁሉም ነገር ካላህ ነው አይደል እንዴ? ማንኛውም ነገር ካላህ ይሆን ነውና ማንኛውንም ነገር አላህ ያደርግልን፣ ያሳካልን ለሁላችንም። እወዳችኋለሁ ሁላችሁንም። ክብር በሉልኝ የኔ ውዶች፣ የኔ እንቁ እህቶቼ፣ የምታበረታቱኝ እጅግ አድርጌ በጣም ነው የማመሰግነው። ክበሩልኝ። ይሄን ቪዲዮ ግን ላይክ ሼር በማድረግ ቤተሰብ አድርጉኝ ማለት ነው። እንግዲህ አዲስ ጀማሪ ነኝ። እንግዲህ እስከ መጨረሻው ድረስ ተከታተሉ፣ ቪዲዮውን እስከሚያልቅ ድረስ ማለት ነው። ቪዲዮውን ታጨርሱ ደግሞ ምንም አይነት ኮሜንት ባሰጡ ደስ ይለኛል። ደስ የሚላችሁን ኮሜንት እንዲሁም የጨረቃዎቹ ፋሚሊዎች ደግሞ ጨረቃዎቹን መልካም ነገር ተመኙላቸው ወታች ማለት ነው። እወዳችኋለሁ። ቻው ቻው። ደህና ሆኑልኝ ውዶችዬ።